በአስፈሪው ደሴት ለ18 ዓመት ብቻዋን የኖረች ታምረኛ ሴት በአንዲት ቀን ማልዳ ስትነሳ ድፍን የአካባቢው ማህበረሰብ የለም። ወትሮ በዙሪያዋ የከበቧት ቤተሰቦቿ የውሃ ሽታ ሆኑባት። አመጣ የወለደችው ልጇ ሳይቀር ካጠገቧ የለም። ተወልዳ ያደገችበትን ሰፈር የዝምታ ማዕበል ውጦታል። ሽቅብ ቁልቁል እየተጣደፈች የእርዳታ ጥሪ ብታሰማም አቤት የሚል አጠፋም። ይህ ሰፈር ዙሪያ ገባውን በባህር የታጠረ ከመሆኑም በላይ ከባድ የንፋስ ማዕበል እያስተናገደ ነው። በዚህ መልኩ እንደ ቀልድ ካጣችው ማህበረሰቧ ጋር ሳትገናኝ ድፍን 18 ዓመት ተቆጠሩ። የብቸኝነት ህይወት የሰው ዘር በሌለበት ደሴት ቀጥሏል። ይህ ልብ ወለድ አይደለም። በአንድ ወቅት ዓለም እጁን በአፉ ጭኖ የተደመመበት እውነተኛ ታሪክ። 18 ዓመት ምንም አይነት የሰው ዘር በሌለበት በበረሃ ከታጠረ ደሴት ህይወትን ለማትረፍ የተደረገ ታላቅ ጀግንነት ቢባል ይቀላል። ይህች ሴት ምንም አይነት ዘመናዊ ቴክኖሎጂ በሌለበት ግዛት ተፈጥሮን ተላምዶ የመኖር ጥበብን ተከናበታለች። ይህ ታሪክ እስከ መጨረሻዋ የህይወት ህቅታ ድረስ በጽናት መታገልን ይነግረናል። በርካታ ተስፋ የሚያስቆርጡ ሂደቶችን በጽናት ተቋቁማ በመጨረሻም ደማቅ ታሪክ ጻፈች። ታሪኩ የተፈጸመው በበረሃማዋ የሳን ኒኮላስ ደሴት ነው። በዛሬው ጥንቅራችን የዚህችን ታምረኛ ሴት ድንቅ ታሪክ እንከትባለን። ከድንቅ ታሪኳ በስተጀርባ ያለውን ምትሃታዊ ክስተትም በስሱ የምንዳስሰው ይሆናል። ይህ ታሪክ የሰው ልጅ በየትኛውም ሁኔታ ሆኖ ፍጹም ተስፋ አለመቁረጥን ይነግረናል። ምናልባትም በህይወታችን ተስፋ መቁረጥ የሚሰማን ወቅት እንደ መጽናኛ ሊጠቀስ የሚችል ድንቅ የህይወት ስንቅ ሊባል ይችላል። በቅድሚያ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳይረሳ። አብራችሁን ቆዩ። ከታሪካዊ ዳራው ስንነሳ የዛሬዋ ባለታሪካችን ጆዋና ማሪያ ትባላለች። ተወልዳ ያደገችበት ማህበረሰብ የኒኮሎኖ ጎሳዎች እየተባለ ይጠራል። ይህ ማህበረሰብ ከካሊፎርኒያ የባህር ዳርቻ 61 ማይል ርቀት ላይ በምትገኘው በሳን ኒኮላስ ደሴት ሰፈር ለዘመናት ኖሯል። ታዲያ በ18ኛው ክፍለ ዘመን የሩሲያ አሳሾች ይህንን አካባቢ ለመቆጣጠር ግልጽ ወረራ አካሄዱ። ይህን ተከትሎ በሩሲያ ኃይሎችና በኒኮሎኖ ጎሳዎች መካከል ታላቅ ጸብ ተፈጠረም። በዚህ ላይ በአካባቢው ከባድ በሽታ ተከስቶ ከ200 በላይ የሚሆኑ የጎሳውን አባላት ቀጠፈም። በዚህ ሳቢያ የጆዋና ማሪያ ጎሳ አካባቢን ለቆ ለመሰደድ ተሰናዳ። ይህን ተከትሎ በ1835 የፍራንሲስኮ ሚስዮናውያን የቀሩትን የኒኮሎኖ ጎሳዎች አስወጥተው ለመውሰድ ወደ አካባቢው መጡ። በዚህ መሰረት የኒኮሎኖ ጎሳዎች አካባቢውን ለቀው በመሰደድ በሜክሲኮ ፒዮ ሪስናዳ ግዛት ሰፈሩ። ነገር ግን በአንድ ታምራዊ አጋጣሚ ከድፍን ጎሳው መካከል ጆዋና ማሪያ እዚሁ ግዛት ተረስታ ቀረች። ጆዋና ማሪያ ለምን በዚህ ቦታ እንደተረሳች የሚነሱ በርካታ ግምቶች አሉ። አንዳንድ የታሪክ ጸሐፊዎች የጠፋባትን የቤተሰብ አባል ለመፈለግ እንደተመለሰችና እሷን በዛው እንደቀረች ይገልጻሉ። ሌሎች ጸሐፊዎች ደግሞ ልጇ ተረስታ ስለነበር እሷን ለማምጣት ወደ ኋላ እንደቀረች ያስረዳሉ። ምናልባትም ይህ አመክንዮ አሳማኝ ይመስላል። እናት በየትኛውም ሁኔታ ብትሆን ልጇን ከመጠበቅ ወደ ኋላ እንደማትል ግልጽ ነው። ሌሎች ጸሐፊዎች በበኩላቸው ከዚህ የተለየ ምክንያት ያነሳሉ። ሚስዮናውያኑ የኒኮሎኖ ጎሳዎችን ለማሸሽ በመጡበት ጊዜም ከባድ አውሎ ንፋስ ተቀስቅሶ ነበር ይላሉ በዚህ በኩል ያሉ ጸሐፊዎች። በዚህም ጎሳዎቹን ከደሴቲቱ ለማውጣት የመጡት መርከቦች በችኮላ አካባቢውን ለቀው ወጡ። ይሄኔ ወደ ኋላ ቀርታ የነበረችውን ጆዋና ማሪያ ጥለዋት ተጓዙ። ብቻ እንዲህም ተባለ እንዲህ ጆዋና ማሪያ በዚህ ደሴት ላይ ብቻዋን ቀርታለች። አሁን እዚህ የሰው ድምፅ የለም። ዙሪያ ገባውን ያካለለው የውቅያኖሱ ማዕበል ከደሴቷ ዳርቻ ጋር ሲገናኝ ድንቅ የተፈጥሮ ዜማ ይደመጣል። ይህ ድምፅ ለጆዋና ማሪያ ብቸኛው የመጽናኛ ዜማ ሆኖላታል። ነገር ግን አሁን የሚያሳስበውና አንገብጋቢው ጉዳይ ሌላ ሆኗል። እውነተኛው የህይወት ተግዳሮት ከፊት ለፊት እየመጣ ነው። በቅድሚያ ያለ ስጋት ለመኖር የሚያስችላት አስተማማኝ ቦታ ማግኘት ግድ ይላል። በዚህም በደሴቲቱ የሚገኙ ግብዓቶችን በመጠቀም መኖሪያ ቤቷን በቅድሚያ ገነባች። ውቅያኖሱ የሚተፋቸውን የሞቱ አሳ ነባሪ አጥንቶችን የቤቷ ምሰሶ አደረገች። ሌሎች በአካባቢው የወዳደቁ እንጨቶችንም እንዲሁም ለቤቷ ማጥበቂያ በመጠቀም በአካባቢው ካለው አስቸጋሪ የአየር ሁኔታ ራሷን ማዳን ቻለች። የወፍ ላባዎችንና በባህር ዳርቻው የሚኖሩ እንስሳትን ቆዳ በመጠቀም የራሷን ፋሽን ዲዛይን ሰራች። ይህ ከእንስሳት አካል የተሰራው ልብስ የአካባቢውን አየር ሁኔታ መቋቋም የሚያስችል ተጨማሪ ምቾት ፈጠረላት። በሶስተኛነት የሚያስፈልጋት አንገብጋቢ ጉዳይ ምግብ ሆነ። ስለዚህ የጆዋና ማሪያ ቀጣይ ስራ ወፎችን ጨምሮ
በአካባቢው ያለ የትኛውንም እንስሳ እያደኑ መብላት ሆነም። በተጨማሪም የተለያዩ የእጽዋት ዝርያዎችን በመሰብሰብ የዕለት ምግቧን አስተማማኝ አደረገች። የዝናብ ውሃን በተፈጥሮ ገንዳ በማከማቸት የንጹህ መጠጥ ውሃ አቅርቦቷን አስተማማኝ አደረገች። በዚህ ሂደት ጆዋና ማሪያ ሕይወቷን ለማቆየት የሚረዳትን ዘዴ ከአካባቢው ጋር በማስማማት ሕይወት ቀጠለም። ከወፎች አጥንት መርፌዎችን እንዲሁም ድንጋይ በመጥረብ ቢላዎችን ሰራች። ይህም ምግብ ለማዘጋጀትም ሆነ ልብስ ሰፍታ ለመልበስ አመቺ ሆነላት። ቤት ለመስራትም አሁን መቸገር የለም። የፈለገችውን ዛፍ ከድንጋይ በሰራችው መጥረቢያ በመቁረጥ የቤቷን መሰረት ማነጽ ያስችላታል። በጥቅሉ ከየትኛውም ማህበራዊ ሕይወት ተገሎ በአንድ የተረሳ ደሴት መኖር ለጆዋና ማሪያ የፈጠራ አቅሟን አሳድጎላታል። ቤተሰቧን ብቻ ሳይሆን ድፍን ማህበረሰቧን ያጣችው ሴት ከተፈጥሮ ጋር ተላምዳ መኖርን ችላበታለች። በልጅ ሐዘን የተሰበረው ልቧ በደሴቷ የተፈጥሮ ዜማ ሊጠገን ችሏል። ድፍን 18 ዓመታትን ከጥልቁ የተፈጥሮ ቁርኝት ጋር በትካዜ አሳለፈች። ይህ ታላቅ የመንፈስ ጽናቷም በመጨረሻም ከዘመናዊው ዓለም ጋር እንድትተዋወቅ ረዳት። እንደ አውሮፓውያኑ አቆጣጠር በ1853 ካፒቴን ጆርጅ ናይዲቨር ለጥናታዊ ተልዕኮ ወደ ሳን ኒኮላስ ደሴት አመራ። ናይዲቨር ወደዚህ ደሴት ሲያመራ አስቀድሞ አንድ ጭምጭምታ ሰምቶ ነበር። በዚህ ደሴት ውስጥ ብቻዋን የምትኖር አንዲት ሴት እንዳለች መረጃዎች መውጣት ጀምረዋል። ታዲያ ናይዲቨር እና ሌሎች መርከበኞች ወደዚህ ደሴት ባቀኑ ጊዜ የተባለችው ሴት ስለመኖሯ የሚያረጋግጡ አንዳንድ ምልክቶችን ተመለከቱ። ወዲያ ጆዋና ማሪያ በርቀት ተደብቃ የመርከበኞችን እንቅስቃሴ እየተመለከተች ነበር። ቀጠለችና ስትፈራ ስትሸር ወደ መርከበኞች ቀረበች። ከአካባቢው ግብዓት ተጠቅማ የሰራችው ምግብ ወደ ቤቷ ለመጡ እንግዶች አቀረበች። ጆዋና ማሪያ የማህበረሰቧን ወግና ልማድ ዛሬም ድረስ አስጠብቃ ቀጥላለች። በስርቅርቅ ድምጿ የ18 ዓመት ውጣ ወረዷን አንጎራጎረች። ከመርከበኞች መካከል አሜሪካዊት ሚልኪያሪስ ማስተላለፍ የፈለገችውን መልእክት ተረድታ ለባልደረቦቿ ተረጎመችላቸው። በዚህ ዘፈን ለ18 ዓመት ከከተመችበት ደሴት አስወጥተው ይዘዋት እንዲሄዱ ትማጸናለች። የወገኖቿን ናፍቆት፣ የልጇን ሐዘን በትካዜ ተናዘዘች። ይህን ተከትሎ ለ18 ዓመት ተጠልላበት ከኖረችው ደሴት ወጥታ ወደ ካሊፎርኒያ ተወሰደች። ከዛም በካፒቴን ናይዲቨር መኖሪያ ቤት ተጠግታ የተወሰኑ ጊዜያትን ቆየች። አሁን በምታየው የዘመናዊ ዓለም ስልጣኔ በእጅጉ ተደመመች። ነገር ግን ከአካባቢው ማህበረሰብ ጋር የምትግባባበት ቋንቋ ማህበራዊ ሕይወቷ ላይ ችግር ፈጠረም። ይባስ ብሎ ወደዚህ ከተማ መጣ ከ7 ሳምንት በላይ መቆየት ፈጽሞ አልተቻለም። ምግቡ ሊስማማት አልቻለም። በተለይም ፍሬሽ የሆኑ ፍራፍሬዎችን፣ አትክልቶችንና ሌሎች ምግቦች መላመድ አልተቻለም። በተቻለ አቅም ተደፋፍራ ለመመገብ ብትሞክርም ወደ ህመም ተለወጠም። በዚህም የተነሳ ብዙም ሳትቆይ ይህችን ዓለም ተሰናበተች። ነገር ግን የሞቷ ዜና ድፍን ዓለምን አነጋገርም። በ1960 ደራሲዋ ስኮት ኦዴል የሰማያዊ ዶልፊኖች ደሴት የተባለውን ታዋቂ መጽሐፍ አሳተመች። ይህ መጽሐፍ ልብ ወለድ የመሰለውን የ18 ዓመት ውጣ ውረድ ከተበም። መጽሐፉ ብዙ የታሪክ ምሁራንና የአርኪኦሎጂ ባለሙያዎች ታሪኳን በድጋሚ እንዲመረምሩ በር ከፈተም። ከዛም በየጊዜው በእሷ ዙሪያ የሚያጠነጥኑ አዳዲስ ግኝቶች ተስተጋቡም። በተለይም ሕይወቷን ለማቆየት የከፈለችው ዋጋ አንቱታን አተረፈም። ቦርቃ ያደገችበትን ማህበረሰብ በአንዲት ክፉ አጋጣሚ ማጣት፣ አምጣ የወለደችው ልጇን ማዳን ሳትችል መቅረት፣ ምንም አይነት የእህል ዘር በሌለበት የበረሃ ደሴት የዕለት ጉርስን ማሰብም፣ ዶፍ ከሚተፋ የንፋስ ማዕበል ለማምለጥ የተደረገም ግብግብም፣ በዱር አራዊት ላለመበላት የሚደረግ ፍትጊያ፣ ይህ ሁሉ በ18 ዓመት የህይወት ጽናት የታለፈ የጆዋና ማሪያ የሰቆቃ ዘመን ነበር። ፊልም ከመሰለው የህይወት ገጽ መካከል የተመረጠውን ምዕራፍ ለማስተማሪያ ይሆን ዘንድ በዛሬው ጥንቅራችን ከተብ ነው። የዛሬውን በዚያው እናብቃና በቀጣይ መሰል የህይወት መጽሐፍቶችን መዳሰሳችንን እንቀጥላለን።